አምላክን የወለድሽ እመቤታችን አንቺን ብቻ እናመሰግንሻለን። አንቺ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል፣ ሐዋርያውም የእግዚአብሔር ሐዋርያ ተብሏል፣ ንጉሡም የእግዚአብሔር ንጉሥ ተብሏል፣ መምህሩም የእግዚአብሔር መምህር ተብሏል፣ መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። እመብርሃን ናት፣ ወላዲት አምላክ ወላዲት ሕይወት ሶበ ወለደት ብሲት አምጻት ሕይወተ ለዓለም አቡሊዲስ። ይቺ ሴት እሱን በወለደች ጊዜ ለዓለም ሕይወትን ይዛለት መጣች። ሕይወትን የወለደች ከድንግል ማርያም በቀር ማን ነው? ሕይወትን አልወለደችም የምትል ከሆነ ክርስቶስ ተዋል። እሱ ሕይወት ነኝ ትንሣኤ ነኝ ይላልና እሱ ሕይወት ያደረበት አይደለም፣ ሕይወት ነው። ሕይወት ከሷ ወጣ፣ ብርሃን ከሷ ወጣ። በእውነቱ ኢያቄም ወሐና ወለዱ ሰማየ